زاري نقدر يعني ويقول بتكبر مشاكل جو በቃ እሺ እንቀመጥ ይቅር በቃ ተቀመጥ በቃ እንዲና ካቱ አልፈቅድም ከሱ ጋር ግን እንድንደርች አልፈልግም። አብረሽ እንድትሆኛል። ችግር ከኔ ጋር አዎ ካንተ ጋር አብረሽ ምን ትችላለህ? አብረሽ ያር ሊልልሽ አምነ 30 ሺህ ላይ ተስታውሻለሽ? አረ በእግዚአብሔር አኑ ፕሮግራሙን ያበላሻችሁት ነው። እንደዚህ ነው። ከኪያ ጋር ልደርስ ያልኩት አይደል? በቃ ሌላ ጊዜ ትደንሳለህ። አኑ ሌላ ጊዜ ትደንሳለህ። ከኪያ ጋር ልደንስ ፕሊዝ። ሌላ ጊዜ አኑ በእግዚአብሔር ፕሮግራሙን አብረሽ ልደንስ ምን ችግር አለው? አንቺ ኖር ምን ያስፈቅድልሽ? እኔ መስል ቆንጆ አብረሽ ልደንስ እኔ ላይ ያለው አቃል አይደለም በፍጹም። እኔ ካንቺ ጋር ልደንስ ይችላል። በቃ እኔ ደግሞ አልፈልግም። አብረሽ ልደንስ እሺ ተፈጠረሽ በቃ እንቀመጥ ጆ እንቀመጥ በእግዚአብሔር እንደዚህ ነበር የሚያሰቡት ፕሮግራሙን ግን እሺ ሁለቱም አንድ ላይ አብሬ ልደንስ ነው ያልኩት። ያንቺ ስሜት ነው የምጠይቀው። ከማንም ቃል መጠየቅ አይጠበቅብሽም። አንቺ ከማንም ጋር በቃ ምንም ሳያስፈልጋል እንጨፍር። ግን እኔ ከአንቺ ጋር ምንድን ያስፈልጉ? ወይኔ በቃ እንጨፍር እኮ እባክሽ በዛ ላይ ቀንሽ ምናምን ነገር አብረን ስንት ሰፈራራን በዛ ጉዳይ እንተታይ ተቆጣጠራልኩ። አንዴ ብቻ ዘንዝር፣ ከዛ በኋላ ያለው ነገር ታየዋለህ። አንዴ ብቻ ዘንዝር፣ ከዛ በኋላ ኧረ በእግዚአብሔር ፕሮግራሙን እያበላሻችሁት ነው። አኑ በእግዚአብሔር አንቺ ጋር ብቻ መድረስ ፈልግ ሶፊ፣ እኔ ከእሷ ጋር ብቻ ነው ከኪያ ጋር ልደርስ እንዴ Wonder who
ከኪዩ ጋር ዛሬ እኔ ከኪዩ ጋር ብዙ ፕሮግራም አለኝ። ክዬ እስኪ ሴትሽን ይዘሽ ውጪና የሆነ ነገር እንትን ማለት ፈልጋለሁ። ጀመር ከሱ በኋላ እንደምትደልሽ በቃ እንዲያስገድድሽ አልፈልግም። እንዲያስገድድሽ አልፈልግም። ኧረ ሴቶቹ የሚለውን ብትሰማ ይሻላል። ኧረ በእግዚአብሔር እኔም ግንባሬንና እጄን መሳም የለብህም እንኳን ግንባሬና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች አያችሁ እንግዲህ መሳኖና መሳኖ ወንድማማች እንበላችሁ። ጎባንና ጎባኔ ነው ምንድነው የምትለው ያች ራቢ መሐመድ ጣውንትና ጣውንትን በላቸዋል። ጣውንትና ጣውንት እየተባሉ ነው። አቤት ጠይማሳ መሳይ የወለዱ እንዲሆን አንገተ መለሎ የወለዱ እንዲሆን አይነ ዳቦ ቆሎ የወለዱ እንዲሆን ጥርሷ ፈካ ያለ የወለዱ እንዲሆን ታመጣለች። አማሽ ጠንበለል የሚሆን ነው የሚባል ነገር አለሳ እና እንግዲህ ኪያዬ እያጫረተቻቸው ነው፣ እያፋጀቻቸው ነው። አኑና ጆን እኔ ነኝ ኮርማው እያሉ ነው። ጆን አኑ እንዲያይ ከባድ እኮ ነው ጎበዝ። እንዴት ነው ጣውንትና ጣውንት አንድ ላይ 40 ሺህ የሚያከብረው? 40 ሺህ ሰብስክራይብ ክብሪያው እንግዲህ በጉሽጣ ሆኗል። 40 ሺህ እያከበሩ ዛሬ ማለት ነው። 40 ሺህ ነው የሚያከብሩት። 40 ሺህ ሲያከብሩ ፕሮግራም አዘጋጁ እንግዲህ ጋሼ አንዋር ነው። ጋሼ አንዋር ፕሮግራም አዘጋጀ። ጋሼ ጆ ደግሞ እኔ አንሼ ነው ወይ አለ። እኔ አንሼሽ ነው ወይ እኔ ላንቺ ማዘግ ፕሮግራም አጣለሁ ወይ እኔ አጥቼ ነው ወይ ላንቺ ፕሮግራም ማዘጋጀ እያላት ነው እንግዲህ አታሃድ የለም ለች እንግዲህ ማሻአላህ የምር ተጓመዱ። በሬና በሬ ቢለቋቸው ነው ቢወጣላቸው ማለት ነው። ጥሩ ነበር የምር ነው። አይናሂን የሚገርማችሁ ነገር በተለይ ችሊ ስታለቅስ እውነት እየመሰለኝ በጣም ታሳዝነኝ ነበር እና እውነት እየመሰለኝ ማለት ነው። ስታለቅስ የምር አብሬ ያለቅስ ነበር የመጀመሪያው ጊዜ ማለት ነው። ከዚያ ከልጅ አጠፋፍ ጀምሮ ጠፋ እሱ ላይ በነገራችን ላይ አቡሽ ተሚባል ጀምሬ ታሳዝነኝ ነበር የምር። አንደኛ ብቸኛ ናት፣ ብቸኝነትን ያልወድምና አንደኛ ደግሞ በቃ ሁሉ ነገር እውነት ይመስለኝ ነበር። ምን ለጥፎባት ነው ፍቅር ምናምን እዚህ ልጅ ጋር ራሱ እያልኩኝ በጣም አሉ እንደዚህ አይነት ስራ ሲሰራ ላይ በጣም አዝንላት ነበርና እውነት መስሎኝ ማለት ነው። እውነት መስሎኝ ለካ ነገሩ ዲራማ ጢፕጢባ ነው እየተጫወቱ ያሉታ። ማሻአላ ነው። 40 ሺህ ከቡ እንግዲህ ከተመለሰላ 30 ሺህ ሰብስክራይብ ከተመለሰላ በኋላ እንግዲህ 40 ሺህ ሰብስክራይብ ገብታ ኬኩ ስጦታ ስጦታ ይዘው እንግዲህ መተው ነበር እነ ሶፊ ማለት ነው። ሶፊ ስጦታ ይዞ ነበር። ባርኪና ጆ እንግዲህ ሻዊ ጋራ ይግዙ ምን እንደሆነ እንካስጥ ያንተ ነው ስትለው አንቺ ስጪ ብሎ ባርኪ ሰጠች። ደስታው እያለ ተቀምጦ ገና ጆ ሲመጣ መሬት አየ። ተናደደች። አኑ ኮራይ ተንቀባረረች። አኑ እንግዲህ ከፋት። ለምን ጠራሹ የሚባል ምሳሌ ሰነዘረች እና ያው እንግዲህ ኪያም አስበው ነው ያሸነፈ ይሰዲ በላ መሰለኝ ታስበው ወንዱ ልገምተው ነው ሳ ጀግናው ማን ነው ልትል አቤት ፈጣሪ ሲሉ ኮሮቹ ሲጋጠሙ እንዲህ ነው ቆንጆ እንዲህ ታላማረተ እንዲህ መቼም ዛሬ ጎረምሳ በውሽ ግጣ ነው። ዱላ የለም ቅቤ ቅል መሰለ ዱላ መገተት እና ለማንኛቸውም ደስ ይላል። ኪያዬ እንኳን 40 ሺህ ገባሽ። በነገራችን ላይ እንኳን 40 ሺህ ሰብስክራይብ ገባሽ። ለማንኛቸውም እንግዲህ ወይ አኑ ወይ ጆ ያሸንፋል። ተሁለታን ጀግና ይሆናል ማለት ነው። ወንዶ እንዲያጫወተው ሁሉም ነው ወያም ወንዶ እንዲያጫወተውታል፣ ወንዶ እንዲያጫወተውታል። አቤት ፈጣሪ አንዋር ማለት ነው።
እንዲያት እኮ ነው የነበርክ ሰውዬ ነው። በነገራችን ላይ ዘውር ልበልብህ አንተ አንዋር ማለት ነው። ታሳየኝ እያልክ አልነበረም እንዴ? ጓደኛ ይዛ ፍቅረኛ ይዛ ታሳየኝ ባይኔ ማየት ፈልጋለሁ እያልክ ትጎራ አልነበር እንዴ? አሁን ምን ያስቀና እንዴ? ገና እኮ እንደው ግብት ሲሉ ባርኪ ጋራ ይሆንና ባርኪ ቀይር ነው ያለው። የምር ፊት እኮ ሰው መሰለ እንዲያውም ጥቁር ነው። ጥቁር አለ ጨርሶ። ተው እንጂ ምን ቢለው ጥሩ ነው? አቤት ሌላው አይደለም አለ ብርሃንና ጨለማ አንድ ላይ መቀመጣቸው ነው አላለውም? ደግሞ ጆ ሲያናድደው የምር እንዲህ አለው። ብርሃንና ጨለማ አንድ ላይ መቀመጥ ድሮም አይስማማም ምናምን የሆነ ነገር ሲለው ነው ጨርሶ ቅጥል አለ። አኖ ትክክል አይደለም በነገራችን ላይ ማለት ነው። ያ ቃል አልፎብሃል እኮ ቃል አስቀድመህ ተናግረሃታል። ምንድነው ያልከው? ረሳሃት እንዴ? ቶፋ ጋር ያልካትን አይኔን ባይኔ ታሳየኝ እሷ ፍቅረኛ ይዛ ታላየሁኝ መርካት አልችልም ልይ እያልካል ነበር እንዴ? ያዘች ያት በቃ ካላስ ምን ታማኛለህ? አየሃት። ስለዚህ አሚን ብለህ መቀበል ነው። የምን መከፋት የምን ወዲያ ግዴታ አልዲለኩ ምን አገባህና ነው ሰው ፍቅረኛ ጋር የምትልቀው? አለቀ እኮ ታንተ ሄደች ዲንሳለሁ ግድ ዲንሳለሁ ኪያ ጋር ብቻችሁን ገዘብታችሁ ዲንሱ ተዲነሳችሁ እንጂ ጆፊት እንዴ የኔ ታላ በኋላ አንተ ደግሞ የኔ የምትለውን ተጨረስክ በኋላ ምን አስደነሰህ እሷ ጋር? አንተ መደነስ እኮ ታውቃለህ ከባድ ሰው ሀቅ ጋር አይደለም ሀቅ ጋር ዲንስ እንትናን ይዘህ መተህ ማለት ነው። ማናታችን ጠፍታለች ደግሞ እንትና ሰላም እንትና ነች የተጠቁት እና ለማኛቸውም እስቲ አስተያየት ስጧቸው። ደስ አይሉ ደስ ይላሉ እኮ ሳ ትጓመዱ ይሄኛው ሳቅላት ጆ ማለት ነው። ያው እንግዲህ ጆርጎ የለ ሳቅ እያለ በቃ ብዙም ያቺኝ የተጨርጨር መጀመሪያ ጥፋተኛው እንዴ ተሆነ አኑ ሲገባ ጀምሮ ነው ጨለማ የመሰለው የተቀያየረው ማለት ነው። ለምን መሆን የለበትም ነው ለእናንተ ቀልድም ቢሆንም ግን መንገዱ እንደዛ መሆን የለበትም። ራስህ ያሳለፈው ጊዜ ነው። ራስህ የተነፈስካት ቃል ናት። እኔ እሷ ደስተኛ ሆና ፍቅረኛ ይዛ ማየት ፈልጋለሁ እያልክ ግዴታ ፈልግህ አንጣልኝ እያለች ነበር። እንዲያውም ወይ አንተ አንጣልኝ ፈልግህ እያለች ነበር። ታውቃለህ ያችን ቀን አልረሳትም። እቺ ትረሳታለህ። ስለዚህ አሁን ፍላጊው ጓደኛዋን ስታገኝ ከደስታም ኖር ስትፈልግ አሚን ብለህ ተቀበለህ እንደ ጓደኛ በቃ እንደ ፍቅረኛ ሳይሆን እንደ ጓደኛ እሱም ጋር እሷም ጋር እንደ ጓደኛ ሆነ መቀመጥ ሲገባ መቀየር መእናት ምናምን እንደገና ደግሞ ሰው የሰው ተሆነ በኋላ ኪያ ጋር እኔ ደንሳለሁ ማለት ላ አይመችም። ለዛም ነበር እኮ የተለዋወጡት ሶፊ ኪያ ጋር ባርኪ ወንድሟ ጋር ልጁ ጋር ይሄ ደግሞ እዚች ስሟ ራሱ በምኒ ራሱ የተቀጣለችው አላውቅም። እንትና አጠፉት እኮ ያንን ልጅ ወዴት እንዲያጠፉት ምስኪን ያሳዝናል። የወኒ ማለት ነው የወኒን አጠፉት ድራሹን ጫካ ለጫካ ወይ ገደላችሁት ሞተው እያለ ይታር ነበር። እነሱ ደግሞ ዝም ይሰራል የሆነ ይሏታል። እነሱ ፊት ራሱ ይሄው የለም እነሱ እንዲደሳሉ እና አኑ ደግሞ እሷ ጋር እየጨፈረ እያለ ግድ ብሎ ነው እንግዲህ እንትና አንጥቶ ያጋጫቸው ሶፊ ነው አንጥቶ እንግዲህ ኪያን አኑ ጋር ያጋጠሙ ሶፊ ነው ነገር ኮርኳሪ ማለት ያው ምክር ስላለች ነው። በነገራችን ላይ መሀል ላይ ምክር ፊት ስላለች እኮ ነው ጥንስ ሶፊ ምክር ስላለ ነው። አቀንባችኋል በርቱ ጠንክሩ እንዲያትፈነካከቱ ብቻ እንጂ ያሸነፈ እንግዲህ ኪያን እጁ ያረጋል። አኑም ደግሞ መልሰህ ተቀናህ ተመለስ እና የሆነ ነገር ሆነህ ተመሳስለህ እሷ ጋር መኖር ተፈለክ ይሄ ነው። ሌላ ምንም አማራጭ የለም። ይታምር እናንተው ወይ ዘንድሮ አለ ያገሬ ሰው እንዴ እሱ እኮ አስሮም አንቆም አስጨንቆም እንትን ያላት ለፍቅሬ መግለጫ ነው አለ ጆ። ፍቅሬ ልገልጥልሽ ነው አለ። ያሰራትም ያነቃትም ያፈናትም ያገታትም ፍቅሬ ልገልጥልሽ ነው አለ። ምግብ ላይ መድኃኒቱን አብልቶ እንዲህ ያለም ፍቅር የለም። አረ ሾይ
ليش اثنين؟ እና ይሄን ይመስላላችኋለሁ። ሰብስክራይብ ላይክ እያደረጋችሁ ውድ ቤተሰቦቼ ቤተሰብ አድርጉ። ለማንኛቸውም ሰብስክራይብ እያደረጋችሁ ሸር እያደረጋችሁ አስተያየት አስቀምጡ። አስተያየታችሁን ተናገሩ። እስቲ ለማፈረጊያችሁ በአኑ ነው የምትፈርዱት? በአንዋር ነው? በጆ ነው? በኪያ ነው? ጥፋተኛ ማን ወይስ በሶፊን ነው? ሶፊን ነው እኔ የፈረድኩበት። አንጥቶ እዚህ ባያገናኝ ፊቱን እንዴት ተደባብረዋል። በነገራችን ላይ ግን አንጥቶ ነገር መቀስቀሻ ኪያንና ያችን አንድ ላይ ማረጉ ጥፋቱ ነው እያስባለሁ። ያኛቸው ነገሪቱ ያው ነገር አለባት፣ ነገሩ ነገር አለበት። አያሰረክቦ ነው አላሉ ያገሬ ሰው። ምንድነው መሆናችሁ ነው? ምንድነው ነገሩ? ምንድነው አላሉ ነገሩ ነገር አለበት። አያሰረክቦ ነው አላሉ ሰውዬ። ለማንኛቸውም ይሄን ይመስላል። ውድ ቤተሰቦች ተው ግን ተው፣ የምታወሰው ታላችሁ ተው፣ ያስተካክል ተው። ቶቤ ተበላሽቷል።